ሰላም ሰላም ቤተሰብ፣ ዛሬ በአዲስ ቪዲዮ ተመልሻለሁኝ። እንግዲህ ዛሬ ይሄን የመሰለ ጣፋጭ ምግብ አብረን እንሰራለን። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮን ጀምሩ። እሺ፣ በመጀመሪያ ሊጣችን እናዘጋጃለን። የተጠቀምኩት 2 ኩባያ ዱቄት፣ አንድ ሻይ ማንኪያ ጨው፣ 2 ማንኪያ ስኳር፣ 2 የሾርባ ማንኪያ ግማሽ የሻይ ማንኪያ እርሾ፣ 2 ማንኪያ ዘይት የሾርባ ማንኪያ፣ 1 እንቁላል ያለ መጠቀም ትችላላችሁ፣ ግን ያጣፍጥላችኋልና 3 ማንኪያ ወተት፣ 3 የሾርባ ማንኪያ ወተት አድርገን ቆንጆ ለስላሳ ሊጥ እናቦካለን ማለት ነው። ውሃ ጠብ እያደረገን ቆንጆ አድርገን እናቦካለን። እንደዚህ እንደምታዩት ቆንጆ አድርጌ በደንብ አሽቼ አብክቻለሁኝ። እንደምታዩት ለስላሳ ሊጥ ነው። ይሄን ትንሽዬ ዘይት አድርጌ እንደዚህ ልስልስ እንዲልልኝ ሽፍን አድርጌ ለ30 ደቂቃ ያህል አቆየዋለሁኝ። ከ30 ደቂቃ በኋላ ተመልሻለሁ። እንደምታዩት ቆንጆ ሊጥ ሆኖልናል። ይሄን አንስቼ ዳምጣለሁ ማለት ነው። በስሱ ነው የምዳምጠው። እንደዚህ ሰፋ አድርጌ ነው የምዳምጠው። ይሄን ዳምጬ ከጨረስኩኝ በኋላ እዚህ ጋር የተቀቀለ ድንች አለኝ። የተጠቀምኩት 1 ራስ ድንች ነው። እናንተ እንደምትሰሩት መጠን መጠቀም ትችላላችሁ። እሱ መጀመሪያ እንደዚህ በሹካ ዳጥ ዳጥ አድርገዋለሁኝ። እንደዚህ ከዳጥኩት በኋላ ትንሽ ግማሽ ሻይ ማንኪያ የሚሆን ጨው፣ ትንሽዬ ፓፕሪካ፣ የፈረንጅ ቃሪያ የማያቃጥለው ትንሽ ቆንጆ በርበሬ ላይ ግማሽ የሻይ ማንኪያ የሚሆንና ዛላ በርበሬ፣ ሽርክት በርበሬ ግማሽ የሻይ ማንኪያ የሚሆን አብሬ አቀላቅላለሁኝ። በደንብ እናዋህደዋለን። እንደዚህ በደንብ ካዋሃደን በኋላ እንደምታዩት ቆንጆ ሆኖ ተዋህዶልኛል። አሁን ያዘጋጀሁት ሊጥ ላይ መጀመሪያ ሞዘሬላ ቺዝ ነው ያደረኩት። ያላችሁን ቺዝ መጠቀም ትችላላችሁ። ሞዘሬላ ቢሆን ግን የተመረጠ ነው። እንደዚህ በርከት አድርጌ ሞዘሬላ ቺዙን አደርግበታለሁ። መሀል ላይ ብቻ ነው የማደርገው። እንደዚህ አድርጌ ከጨረስኩ በኋላ ያዘጋጀሁትን ድንች ከላይ እንደዚህ ጨምርበታለሁ ማለት ነው። እንደምታዩት ድንችን አድርጌበታለሁ። ከዚያ ይሄንን እንግዲህ በደንብ አስተካክለዋለሁ። መጀመሪያ ከቺዙ ጋር ላይ እኩል እንዲሆን ያህል ካስተካከልኩኝ በኋላ ይሄንን ጫፉን እንደዚህ በመያዝ ጫፎቹ እንደዚህ አገናኛቸዋለሁ ማለት ነው፣ ለመክደን ያህል። በምታዩት መልክ እንደዚህ ከዛ እንግዲህ ይሄንን በደንብ ድፍን አደርገዋለሁ ማለት ነው። ቺዙ ሲቀልጥ እንዳይወጣብን በደንብ እንትን ማለት አለብን። እዚህ ጋር እንደምታዩት በሊጡ በቃ ክድና አድርጌዋለሁ ማለት ነው። ይሄንን ገለብጥና አዳምጠዋለሁ። ከዛ እንግዲህ ይሄንን ትንሽ ብዙም ሳይሳሳ የተወሰነ እንደዚህ ቀስ ብዬ እዳምጠዋለሁኝ። በሌላኛው በኩል ገልብጬ የዚህን ያህል ከዳመጥኩት ይበቃል። ከዛ መጥበሻ አይነትና ዘይት ትንሽ እቀባዋለሁ። እንግዲህ እጋግረዋለሁኝ ማለት ነው። እሳቱን በጣም በስሱ ነው የማደርገው። ከ10 ደቂቃ ምናምን በኋላ ከታች በስሎልኛል። ከዛ ገለብጠዋለሁ።
አሁን በዚህ በኩልም ደግሞ አበስለዋለሁኝ። እንደምታዩት በሁለቱም በኩል በስሎልኛል። ቆንጆ ሆኖ ደርሷል። እስቲ እንግዲህ ቆርሰን እናየዋለን። ለልጆቻችሁ ለእናንተም እንደዚህ ሰርታችሁ በቤታችሁ በቀላሉ ብትጠቀሙ አሪፍ የሆነ ጣዕም ያለው ቆንጆ ምግብ ነው። ብዙም ደግሞ ስራውን አስቸጋሪ አይደለም። ልጆች በተለይ በጣም ይወዱታል። ቺዝ ምናምን ስላለው ድንቹም ጠቃሚ ስለሆነ እንደዚህ ሰርታችሁ ቤታችሁ ሞክሩ። ቪዲዮ ከተመቻችሁ ላይክ አድርጉ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ቸርን ሰንብት።